የተጋፋንበት ዘመን በስቷል። በእግዚአብሔር ቤት እንመላለሳለን ግን ነገራችን አልተቀየረም። እግዚአብሔር ብዙ አይነት አሰራር አለው። አንዳንድ ጊዜ ማዕበሉን ይገስጸዋል፣ አንዳንድ ጊዜ እናንተን ይገስጻል። የእግዚአብሔር ክብር ሊገለጥብሽ ስለሆነ ነው። ፈተና አምርሮ ሲበዛብሽ የእግዚአብሔር ክብር ሊገለጥ ስለሆነ ነው። ብዙዎች ይጋፋሉ፣ ጥቂቶች ግን ኃይልን ያወጣሉ። ዳዊት ላይ የተላከው አንበሳና ድብ ካልበላው ያጠነከረው ነው ለጎልያድ። መጽሐፍ ቅዱስ ላይ ዳዊት እንዲህ አለ፣ እጆቼን ለጦርነት ጣቶቼን ለውጊያ የሚያሰለጥን ይላል። በምህረቱ እንደቆምክ በቸርነቱ እንደቆምክ ራስን በእግዚአብሔር ፊት ምን አድርገው አዋርደው። እግዚአብሔር የማይቀበላቸው ጸሎቶች አሉ። በግብዝነት የምትጸልዩት ጸሎት እኔ ብሎ ጀምሮ እኔ በማለት የሚያልቅ ጸሎት፣ የትእዛዝ ጸሎት፣ በቂም የሚጸለይ ጸሎት በእግዚአብሔር ፊት ተቀባይነት የለውም። ብዙ ጊዜ ሰዎች የምንሳሳተው የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። አዎ በጎና ደስ የሚያሰኝ ነው። ደሞም የእግዚአብሔር ፍቃድ ደግሞ መከራም ነው። መጽሐፍ ቅዱስ ላይ ኢሳይያስ 53 ላይ እንዲህ ይላል፣ መድቀቅና መሰቃየቱ የእግዚአብሔር ፍቃድ ነበር ይላል። አያችሁ አይደል? የእግዚአብሔር ፍቃድ በተሰባበረ መርከብ እንድትሄድ ከሆነ መልአኩን አብሮ ይልካል። እግዚአብሔር ቤት እንመላለሳለን ግን the same life 12 ዓመት or 30 ዓመት ኃይል የሌለው ዝማሬ፣ ኃይል የሌለው ስብከት፣ ኃይል የሌለው ሩጫ ይዘን ብዙዎቻችን በእግዚአብሔር ቤት ውስጥ አለን። እቺ ሴት አስቀድማ አመነች። የልብሱን ጫፍ ብነካ እንኳን እድናለሁ አለች። ሊፈውሳት እንደሚችል አመነች። ኢየሱስ እንዲህ አላት፣ ልጄ ወይ እምነትሽ አድኖሻል። ዮሴፍ በተጣለበት ጉድጓድ ውስጥ ቀድሞ የገባ፣ ዳንኤል በተወረወረበት አንበሳ ጉድጓድ ውስጥ ቀድሞ የገባ፣ ሲድራቅ ሚሳቅ አብደናጎግ በተጣሉበት እሳት ውስጥ ቀድሞ የገባ ዛሬም አብሮ ሊገባ ተዘጋጅቷል። ሃሌሉያ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል እግዚአብሔር ቃል። ሃሌሉያ። የሚያጠፋው ጠፍቶ ሳይሆን ምሕረቱ ግን በዛ፣ ቸርነቱ በዛና ዛሬን ሰበሰበን። ዛሬን ሊያስተምረን፣ ዛሬን ሊመክረን፣ ዛሬን ሊገስጸን እግዚአብሔር ሰብስቦናል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧም ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረ። ኢየሱስ ዘወር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ሴቲቱም ከዚያ ሰዓት ጀምራ ዳነች። ኢየሱስ ጌታ ነው። እንግዲህ መጽሐፍ ቅዱሳችንን እዚህ ጋር ስናይ ኢየሱስ አገልግሎት በጀመረ ሰዓት ላይ ኢየሱስ ይፈውሳል፣ እንጀራም ያበላል የሚለውን ነገር ሲሰሙ ብዙ ተከታዮች በዙ። 5000 ህዝቦችን በ2 ዓሣ በ5 ዳቦ እንደመገበ ህዝቡ ሲሰማ ከየትኛውም ጊዜ በላይ ህዝቡ በኢየሱስ ዙሪያ በዛ። ኢየሱስ ጌታ ነው። ይጋፉት ነበር። መጽሐፍ ቅዱስ ምንድነው የሚለው? ኢየሱስን ለመንካት እየተጋፉ ነው። ብዙ ህዝብ ከቦታል። ነገር ግን አንድም ሰው ከኢየሱስ ኃይልን ምን አላረገም? አላስወጣም ነበር። እቺ ደም ይፈሳት የነበረች ሴት 12 ዓመት ሙሉ ተሰቃይታለች። 12 ዓመት ሙሉ ይሄን በሽታ ታቀዋለች፣ ተንቃበታለች፣ ተጠልታበታለች። ያላትን ነገር በሙሉ አጣለች። መጽሐፍ ቅዱስ ከስራለች ይላል አይደለ እንዴ? ከስራለች። በዚህ በሽታ ምክንያት ኪሳራ ውስጥ ገብታለች። ሁሉ ሰው ርቋታል፣ ሁሉ ሰው ሸሽቷታል። ኢየሱስን ለመንካት እንደማትችል አወቀች። ስለዚህ ምን አረገች? ለራሷ ይሄን ነገረች፣ የልብሱን ጫፍ ብነካ እንኳን እድናለሁ አለች። ኢየሱስ ጌታ ነው። ብዙዎች ይጋፋሉ፣ ጥቂቶች ግን ኃይልን ያወጣሉ። ብዙዎቻችን በእግዚአብሔር ቤት ውስጥ አለን። ኃይል የሌለው ዝማሬ፣ ኃይል የሌለው ስብከት፣ ኃይል የሌለው ሩጫ ይዘን እነዛም እኮ ኢየሱስን እየተከተሉ ነው። የተከተለ ሁሉ ኃይል አለው እንዴ? የለው። የተከተለ ሁሉ ኢየሱስ ያለ ሁሉ ኃይል ውስጡ አለ እንዴ? የለም። ኢየሱስ ጌታ ነው። ስለዚህ እቺ ሴት አስቀድማ አመነች፣ ሊፈውሳት እንደሚችል አመነች። ስለዚህ ተንጠራርቼ የልብሱን ጫፍ ክሯን እንኳን ብነካ እድናለሁ አለች። በጣም ነው የሚገርመው። ኢየሱስ ጌታ ነው። ስለዚህ ኢየሱስን ከበውት እየሄዱ ጋፉ ሰዎች አሉ፣ ሊነኩት የሚሉ ሰዎች አሉ። ኢየሱስ ምንም አልመሰለውም እየሄደ ነው። መሃል ላይ ግን ኢየሱስ ቀጥ ብሎ ቆመ። መምህሩ አትሄድም እንዴ?
ምን ሆነክ ነው አትንቀሳቀስም አትሄድም አሉት። ኖ የሆነ ነገር ተፈጥሯል አላቸው። እንዴ በዚህ ሁሉ ህዝብ መካከል ምን ሊፈጠር ቻለ? ምን ተፈጠረ? የሆነ ሰው ነክቶኛል። አያስገርምም? ያ ሁሉ በከበበው ሰዎች መካከል እግዚአብሔር የሆነ ሰው ነክቶኛል አለ። ኢየሱስ የሆነ ሰው ነክቶኛል አለ። ለኢየሱስ መንካት ማለት እንደዚህ መነካካቱ አይደለም፣ ኃይል ማስወጣቱ ነው። ከኔ የወጣ ነገር አለ አለ። ከኔ መንፈስ የወጣ ኃይል አለ፣ ከኔ ወጥቷል ኃይል አላቸው። ያን ጊዜ እየተንቀጠቀጠች ወጣች። ኢየሱስ ጌታ ነው። እየተንቀጠቀጠች ወጣች። ኢየሱስ እንዲህ አላት፣ ልጄ ወይ እምነትሽ አድኖሻል፣ እምነትሽ አድኖሻል። ኢየሱስ ጌታ ነው። ዛሬ በኢየሱስ ስም አንጋፋም፣ ኃይል እናስወጣለን፣ ኃይል እናስወጣለን። የተጋፋንበት ዘመን በስቷል። እግዚአብሔር ቤት እንመላለሳለን ግን ነገራችን አልተቀየረም። እግዚአብሔር ቤት እንመላለሳለን ግን the same life 12 አመት or 30 አመት የተለያየ አመት ጥሩ የኖራችሁበትን የመከራ እድሜ ነገር ግን አልተቀየረም። ነገር አልተለወጠም። ኃይል አልወጣም። ኃይል አልወጣም። ኢየሱስ ጌታ ነው። ኃይል የሚያወጣ እምነት፣ ኃይል የሚያወጣ እምነት፣ ኃይል የሚያወጣ ጸሎት፣ ኃይል የሚያወጣ ትጋት። እንዴት ነው ኃይል እንዲወጣ አድርገን መጸለይ ያለብን? ምን አይነት ጸሎት ነው መጸለይ ያለብን? ኢየሱስ ጌታ ነው። ታውቃላችሁ አይደል እግዚአብሔር የማይቀበላቸው ጸሎቶች እንዳሉ፣ እግዚአብሔር የማይሰማቸው ጸሎቶች እንዳሉ። ሁሉም ጸሎቶች በእግዚአብሔር ዘንድ ተሰሚነት አላቸው? በፍጹም። እግዚአብሔር የማይቀበላቸው ጸሎቶች አሉ። እነሱን እናያለን። አንደኛው የግብዝነት ጸሎት ሉቃስ ምዕራፍ 9 ቁጥር 14 ላይ ስለ ቀራጩና ስለ ፈሪሳዊው ጸሎት ይናገራል። የግብዝነት ጸሎት። ሁለት ሰዎች በእግዚአብሔር ፊት ቀረቡ። አንደኛው ቀራጭ ነው፣ አንደኛው ፈሪሳዊ ነው። አንደኛው ሕግ አዋቂ ነው፣ አንደኛው ቃል አዋቂ ነው። በእግዚአብሔር ቤት የሚመላለስ ነው። ሲጸልይ እንዲህ ብሎ ጸለየ። በግብዝነት የምትጸልዩት ጸሎት ማዕከል የሚያደርገው እግዚአብሔርን ሳይሆን ራሳችሁን ነው። እኔ እንዲህ ነኝ፣ እኔ አልዋሽም፣ እኔ ጠንካራ ነኝ፣ እኔ እንዲህ ነኝ። ኃይልን በሚሰጠኝ በክርስቶስ አይደለም። እኔ ብለን የምናረገው ነገር ሁሉ በእግዚአብሔር ፊት የምን ጸሎት ነው? የግብዝነት ጸሎት ነው። እግዚአብሔር ደግሞ ይሄን ምን አይልም? አይቀበልም፣ አይሰማም። ኢየሱስ ጌታ ነው። ስለዚህ ሁለቱ ሰዎች ቀረቡ። ያኛው ምን አለ? እንደዚህ ቀራጭ ስላላረከኝ አመሰግናለሁ፣ ጾማለሁ፣ ጸልያለሁ፣ ድሆች ረዳለሁ፣ መባ ሰጣለሁ፣ አስራት ሰጣለሁ፣ ቸርች የምመላለስ ሰው ነኝ፣ ቸርች ውስጥ ጥሩ ቦታ አለኝ፣ በማህበረሰቡ ጥሩ ስም አለኝ። ኢየሱስ ጌታ ነው። ራሱን ከፍ እያረገ ይጸልይ ነበር። ስለ እግዚአብሔር ምህረት ያወራበት ቦታ የለም። ስለ እግዚአብሔር ቸርነት ያወራበት ቦታ የለም። እኔ የሚል ጸሎት፣ እኔ ብሎ ጀምሮ እኔ በማለት የሚያልቅ ጸሎት በእግዚአብሔር ፊት ተቀባይነት የለውም። ያ ቀራጩ ግን ምን አለ ይላል? ወደ ሰማይ ማየት አፍሮ ደረቱን እየደቃ ምን አለ? በድያለሁ፣ ኃጢአተኛ ነኝ፣ ቀና ብዬ ላይክ ራሱ አልችልም፣ ፈርቻለሁ፣ ማረኝ አለ። እግዚአብሔር ወደ ማን ተመለከተ? ወደ ቀራጩ ተመለከተ። ኢየሱስ ጌታ ነው። በእግዚአብሔር ፊት ራሳችንን እንድናዋርድ የሚገባው ለዚህ ነው። ሰው ራሱን በእግዚአብሔር ፊት ሳያዋርድ ምንም ነገር ሊቀበል አይችልም። ሃሌሉያ። ሁለተኛው ደግሞ በእግዚአብሔር ፊት እንደ ትእዛዝ የሚጸለይ ጸሎት፣ የትእዛዝ ጸሎት። ሃሌሉያ። የትእዛዝ ጸሎት ምን አይነት ጸሎት ነው? መጽሐፍ ቅዱሳችን ማቴዎስ ምዕራፍ 20 ከቁጥር 19 እስከ 23 የዘብዴዎስ ልጆች እናታቸው ወደ ኢየሱስ ሄዳ የጸለየችው ጸሎት ነው። ምን አለች? ወደ ኢየሱስ ጋር ሄደችና መጀመሪያ ለመነች ይላል። ትልቅ ኢሹ ይኖራታል ብሎ ኢየሱስ ሲያስጠጋት ግን የጠየቀችው በጣም የሚያሳፍር ጥያቄ ነበር። አንደኛውን በቀኝ ሌላውን በግራ ልጆቼን አስቀምጥልኝ አለችው። ኢየሱስ ተቆጣ። ምን አይነት ጸሎት ነው አለ። ምን አይነት ልመና ነው አለ። ኢየሱስ ጌታ ነው። የትእዛዝ ጸሎት። ብዙዎቻችን እንዲህ አይነት ጸሎት እግዚአብሔርን ጠይቀዋለን። እንደዚህ አድርግልኝ፣ እንደዚህ አምጣ፣ ይሄን ስራ፣ በዚህ ውጣ፣ በዚህ ግባ፣ ይሄን ፈጽም እንለዋለን። ኢየሱስ ጌታ ነው። እንደ ፍቃዱ ሳይሆን እንደ ፍቃዳችን እንጸልያለን።
እንደሱ ሐሳብ ሳይሆን የራሳችንን ሐሳብ ያንጸባረቅን እንጸልያለን። እንዲህ አይነት ጸሎት በእግዚአብሔር ፊት ተቀባይነት የለውም፣ መልስም የለውም። ኢየሱስ ጌታ ነው። እግዚአብሔር በእኛ አይምሮ የሚመራ አምላክ አይደለም። በእኛ ውሳኔ የሚሄድ አምላክ አይደለም። እኛ የፈለግነውን ብቻ የሚሰጥ አምላክ አይደለም። እንዲህ አድርግ፣ ይሄንን ስራ፣ ይሄንን ፈጽም፣ ካልፈጸመስ፣ ካላረገስ፣ ካልሰራስ ኢየሱስ ጌታ ነው። ጠምዝዘን አንቀበለው፣ አንከራከረው። ኢየሱስ ጌታ ነው። ስለዚህ እንዲህ ስትጸልይ ኢየሱስ ወዲያውኑ ዛጋ እንደገሰጻት ይናገራል። ሶስተኛው ደግሞ በቂም የሚጸለይ ጸሎት። በቂም የሚጸለይ ጸሎት በእግዚአብሔር ፊት ተቀባይነት የለውም። ሰው ልጅ አጠገቡ ጋር ካለው ወንድም ጋር እየተቆራረጠ አጠገቡ ጋር ካለው እህት ጋር እየተጣላ ፈውስን ፍለጋ እግዚአብሔር ቤት ቢመላለስ ይመላለስ እንጂ ሳይፈወስ ነው የሚወጣው። አያገኘውም። በልባችን ውስጥ ቂምና ቋጠሮን ይዘን በልባችን ውስጥ ያልተፈታ ነገር ይዘን ፈውሰኝ አርግልኝ ብለን የምንጸልየው ጸሎት በእግዚአብሔር ፊት ተቀባይነት አይኖረውም። ሃሌሉያ! እግዚአብሔር ምን አይነት ጸሎትን ይሰማል? እግዚአብሔር ምን አይነት ጸሎትን ይፈልጋል? አንደኛው ራስን በማዋረድ የሚጸለይ ጸሎት። በእግዚአብሔር ፊት ስትመጡ ራሳችንን እንድናዋርድ መጽሐፍ ቅዱስ ይናገረናል። ራሳችንን ዝቅ እንድናረግ እግዚአብሔር ቃሉን ይነግረናል። መጽሐፍ ቅዱስ መክብብ 5 ላይ ወደ እግዚአብሔር ቤት ስንመጣ እንዴት መጸለይ እንዳለብን፣ እንዴት ፊቱን መፈለግ እንዳለብን። ሃሌሉያ! ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱ ክፉ እንደሚያደርጉ አያውቁምና እግዚአብሔር በሰማይ አንተ በምድር ነህና በአፍክ አትፍጠን። ኢየሱስ ጌታ ነው። ራስህን ምን አርግ? አዋርድ። በትልቁ በእግዚአብሔር ፊት ራስህን ምን አርግ? ዝቅ አርግ። አንተ የት ነው ያለኸው? በምድር ላይ። እግዚአብሔር ደግሞ የት ነው? በላይ በሰማይ ከሙሉ ክብሩ በላይ በሰማይ ተቀምጧል። ከነሙሉ ክብሩ መላእክቶች እየሰገዱለት ቅዱስ ቅዱስ እያሉት፣ አንተ ደግሞ እዚህ በምድር ነው ያለኸው። ስለዚህ ወደ እግዚአብሔር ፊት ስትቀርብ ራስህን ምን አርግ? አዋርድ። በጸጋው እንደቆምክ፣ በምህረቱ እንደቆምክ፣ በቸርነቱ እንደቆምክ ራስህን በእግዚአብሔር ፊት ምን አርገው? አዋርደው። ኢየሱስ ጌታ ነው። በመቀጠል ደግሞ እንደ ፈቃዱ ምን በል? ጸልይ። እንደ ፈቃዱ። ኢየሱስ ጌታ ነው። ማቴዎስ ምዕራፍ 26 ቁጥር 39 ላይ ኢየሱስ የጸለየው ጸሎት ነው። እንደዚህ ይላል፣ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻል ይህ ጽዋ ከኔ ትለፍ፣ ነገር ግን አንተ የምትወደው ይሁን እንጂ እኔ የምወደው አይሁን አለ። ኢየሱስ ጌታ ነው። ከዛም በኋላ ቁጥር 40 ላይ ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ። ቁጥር 42 ላይ ደግሞም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፍቃድህ ትሁን አለ። እግዚአብሔር ፊት ስንቀርብ እንደ እግዚአብሔር ፍቃድ ልንጸልይ ያስፈልጋል። የራሳችንን ምኞት፣ የራሳችንን ስሜት፣ የራሳችንን ምንፈልገውን ነገር ካልተቀበልን እግዚአብሔርን አኩርፈን መሄድ ሳይሆን እግዚአብሔር ወይ የኔ ሳይሆን ያንተ ፍቃድ ይፈጸም። ብዙ ጊዜ ሰዎች የምንሳሳተው የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። አዎ በጎና ደስ የሚያሰኝ ነው። ደሞም የእግዚአብሔር ፍቃድ ደግሞ መከራም ነው። የእግዚአብሔር ፍቃድ ችግርም ሊሆን ይችላል። የእግዚአብሔር ፍቃድ እንባም ሊኖርበት ይችላል። መጽሐፍ ቅዱስ ላይ ኢሳይያስ 53 ላይ እንዲህ ይላል፣ መድቀቅና መሰቃየቱ የእግዚአብሔር ፍቃድ ነበር ይላል። ኢየሱስ ወደ ምድር ወርዶ ይደቅና ይሰቃይ ዘንድ የማን ፍቃድ ነበር? የእግዚአብሔርን ፍቃድ ነበር። ኢየሱስ ጌታ ነው። መልካሙ ሁሉ የእግዚአብሔር ፍቃድ፣ ክፉ ሁሉ ደግሞ የሰይጣን አይደለም። በምድር እስካለን ድረስ እንፈተናለን። በምድር እስካለን ድረስ ማለፍ ያለብን መንገዶች አሉ። መራመድ ያለብን መሄድ ያለብን ቦታ አለ። እግዚአብሔር ሊያጠነክረን እንጂ ሊሰብረን አይደለም።
እግዚአብሔር ሊያጠነክረን እንጂ እኛን ለመስበር፣ እኛን ለመጉዳት፣ እኛን ዝቅ ለማድረግ የሚሄድበት መንገድ አይደለም። ነገር ግን እኛን በዛ ሁሉ ማዕከል ውስጥ ሊያጠነክረን ሲወድ በመድቀቅና በመሰቃየት ውስጥ ሊያሳልፈን ይችላል። በእንባ ውስጥ ሊያሳልፈን ይችላል። ኢየሱስ ጌታ ነው። ያ ሁሉ ግን ይሰራናል እንጂ አይሰብረንም። ያ ሁሉ ግን ምን ያደርገናል? ያበረታናል እንጂ አይጥለንም ወደኋላ። ለምን? እግዚአብሔር ፈቅዶ ያመጣው መከራ ከሆነ፣ እግዚአብሔር ፈቅዶ ያመጣው ችግር ከሆነ፣ እግዚአብሔር ፈቅዶ ያመጣው በሽታ ከሆነ ጸጋን በዛ ውስጥ አብሮ ይልካል። የምትወጡበትን ኃይል አብሮ በዛ ውስጥ ይልካል። የሚያወጣ መልአክ አብሮ ይልካል። የእግዚአብሔር ሰው እነ ጳውሎስ በመርከብ እየሄዱ ያለ አደገኛ አውሎ ንፋስ ተነሳ ይላል አይደለ? መርከቡ ምን ሆነ? ተሰባበረ። ሳውል በደነገጠ ሰዓት እንዲህ አላቸው፣ አትፍሩ፣ አንድም ነፍስ ከመሃላችሁ አትጠፋም አላቸው። ከዛ እንዲህ ይላል፣ የእግዚአብሔርን መልአክ አጠገቤ ጋር ቆሞ አየሁት አለ። አያችሁ አይደል? የእግዚአብሔር ፍቃድ በተሰባበረ መርከብ እንድትሄድ ከሆነ መልአኩን አብሮ ይልካል። እንዳትጠፋ፣ እንዳትሞት እግዚአብሔር ኃላፊነትን ይወስዳል። እግዚአብሔር ኃላፊነትን ይወስዳል። ያልገደላችሁ ነገር እያጠነከራችሁ ነው። ያልበላ አንበሳ እያጠነከረክ ነው። ዳዊት ላይ የተላከው አንበሳና ድብ ካልበላው እያጠነከረው ነው። ለጎልያድ እየሰራው ነው። ለሚቀጥለው ነገር እየሰራው ነው። ለሚቀጥለው ፖዚሽን። ኢየሱስ ጌታ ነው። ስለዚህ የሆነ ነገር ሲመታን በእግዚአብሔር እንደተጠላን መጽሐፍ ቅዱስ 53 ላይ ኮንዲላል ኢሳይያስ 53 ላይ እኛ ግን በእግዚአብሔር እንደተጠላ እንደተቀሰፈ ቆጠር ነው ይላል አይደለ? ሰዎች እንደዛ እስኪቆጥሯችሁ ድረስ የእግዚአብሔር ፍቃድ እንደዛ በህይወታችሁ ሊፈጸም ይችላል። ምናልባት ኃጢአት ስለሰራች ይሆን እንዴ እንደዚህ ሆነችው? ምናልባት እግዚአብሔርን ስለበደለች ይሆን እንዴ እንዲሆነችው ይሏችኋል። መጽሐፍ ቅዱስ ላይ ያን ማየት የተሳነውን ሰው ምን አሉት? ደቀ መዛሙርት ወደ ኢየሱስ ቀረቡና እንደዚህ አይነት ስውር እንዲሆን ማን ነው ኃጢአት የሰራው? እናቱ፣ አባቱ፣ ወይስ እሱ፣ ወይስ ዘሩ፣ ወይስ ማን ነው ኃጢአት የሰራው? ይሄ ሰው አይነ ስውር እንዲሆን አሉት። የወደቀ ሁሉ ኃጢአት ሰርቶ አይደለም። አንዳንድ ሰው በእግዚአብሔር እጅ ተይዞ ነው። አንዳንድ ሰው ስልጠና ላይ ነው። ስልጠና ላይ ኢየሱስ ጌታ ነው። እያሰለጠነሽ ነው። እያሰለጠነክ ነው። እያሰለጠነክ ነው። መጽሐፍ ቅዱስ ላይ ዳዊት እንዲህ አለ፣ እጆቼን ለጦርነት ጣቶቼን ለውጊያ የሚያሰለጥን ይላል። ኢየሱስ ጌታ ነው። እግዚአብሔር ለዛ ሰዓት ነው የሚያሰለጥነው። ስለዚህ ደቀ መዛሙርቶቹ ኢየሱስን ጠየቁት፣ ማን ኃጢአት ቢሰራ ነው የሰው አይኑ የታወረው አሉት። ኢየሱስ እንዲህ አለ፣ ማንም አልሰራም፣ የእግዚአብሔር ክብር ይገለጥበት ዘንድ እንጂ። ኢየሱስ ጌታ ነው። የእግዚአብሔር ክብር ሊገለጥብሽ ስለሆነ ነው። ፈተና አምርሮ ሲበዛብሽ የእግዚአብሔር ክብር ሊገለጥ ስለሆነ ነው። ችግር አምርሮ ሲበዛ የእግዚአብሔር ክብር ሊገለጥ ስለሆነ ነው። አንዳንድ ጊዜ ጸልያችሁ ጾም ጸሎት ገብታችሁ አልነቀል ካለ አንድ ነገር እመኑኝ የእግዚአብሔር ክብር ሊገለጥ ስለሆነ ነው። እግዚአብሔር ብዙ አይነት አሰራር አለው። አንዳንድ ጊዜ ማዕበሉን ይገስጸዋል፣ አንዳንድ ጊዜ እናንተን ይገስጻል። ኢየሱስ ጌታ ነው። አንዳንድ ጊዜ ጩኸት ሲበዛ ይዞርና ማዕበሉን ዝም በል ይለዋል። ማዕበሉን ዝም ካላሰኘ ግን አንቺን ዝም ማሰኘት ፈልጎ ነው። ጩኸትሽን አለማመንሽን ዝም ሊያሰኝ ሲፈልግ በሚጮህ ማዕበል ውስጥ ያሳልፍሻል። ኢየሱስ ጌታ ነው። ችግራችሁን ካልገሰጸ እናንተን እየገሰጸ ነው። እናንተን እያሰለጠነ ነው። እናንተን እያጠነከረ ነው። ስለዚህ አልተተዋችሁም። ስለዚህ አልተረሳችሁም። መከራ አለ፣ አዎ፣ እግዚአብሔርም ደግሞ አብሮ አለ። ችግር አለ፣ አዎ፣ እግዚአብሔርም ደግሞ አብሮ አለ። እሳት አለ፣ አዎ፣ እግዚአብሔርም ደግሞ አብሮ አለ። ተዘጋጅቷል እሳት ውስጥ አብሮሽ ሊገባ፣ ተዘጋጅቷል ጉድጓድ ውስጥ አብሮሽ ሊገባ። ዮሴፍ በተጣለበት ጉድጓድ ውስጥ ቀድሞ ይገባ። ዳንኤል በተወረወረበት አንበሳ ጉድጓድ ውስጥ ቀድሞ ይገባ። ሲድራቅ ሚሳቅ አብደናጎግ በተጣሉበት እሳት ውስጥ ቀድሞ ይገባ። ዛሬም አብሮ ሊገባ ተዘጋጅቷል። ፍቃዱ ከሆነ ይሁን። የኔና የናንተ ማንባት የእግዚአብሔርን ክብር ሊገልጥ ከሆነ ይሁን።
የእናንተ መድቀቅ እግዚአብሔርን ክብር ሊገልጥ ከሆነ ይሁን። ያ ሰውዬ እኮ ከዛም በኋላ ያ እውር የነበረውን ሰውዬ ኃጢአት ሰርቶ ነው ወይ የታወረው የተባለውን ሰውዬ ኢየሱስ ከፈወሰው በኋላ እንደሱ የመሰከረ የለም። ፈሪሳውያኖች አቀረቡት፣ ጠየቁትም። እንደው እናትና አባቱን ጠሩ ነው የሚለው መጽሐፍ። ጠርተው ምንድነው የተፈጠረው አሏቸው። እናትና አባቱ እንዲህ አሉ፣ እሱ ሙሉ ሰው ነው፣ አሁን አይኑ በርቷል፣ እሱን ጠይቁት፣ አሁን ማየት ይችላል፣ መመለስ ይችላል፣ ማውራት ይችላል። ስለዚህ እሱ ምን አድርጉት? ጠይቁት አሏቸው። እሱን ሲጠይቁ መለሰላቸው። ሰድበው ነው ያባረሩት። ስለ ኢየሱስ ሲነግራቸው ስለ ኢየሱስ ቆሞ መሰከረ፣ ስለ ኢየሱስ በድፍረት ተናገረ። ሰድበው ነው ያባረሩት። ኢየሱስ ጌታ ነው። መስካሪ ሊያረጋችሁ፣ ለክብሩ ተናጋሪ ሊያረጋችሁ፣ መከራውን አብዝቶት ምንም እስከማይመስላችሁ ድረስ ያደርሳችሁና ያኔ መስካሪ አድርጎ ያቆማችኋል። ያኔ ለክብሩ ተናጋሪ አድርጎ ያቆማችኋል። ዛሬ በኢየሱስ ስም ባልተለወጠን መሐከል እየሄዳችሁ ያላችሁ፣ ዛሬ የምትሄዱበት መንገድ እግዚአብሔር ረስቶኛል የሚያስብል መንገድ፣ እግዚአብሔር ትቶኛል የሚያስብል መንገድ፣ እግዚአብሔር እኔን ትቷል፣ እኔን ረስቷል፣ የእንትናን ቤት እየባረከ እንትናን እንዲያረገ እኔ እስካሁን እዚህ ነኝ ያላችሁበት ህይወት መንገድ እግዚአብሔር አልረሳሽም፣ እግዚአብሔር አልተወሽም፣ እግዚአብሔር አልተወሽም። እያዘጋጀሽ ነው ለሚቀጥለው ምዕራፍ፣ ለሚቀጥለው ህይወት እያዘጋጀሽ ነው። ማለፍ ያለብሽ ፈተና ነው፣ መሄድ ያለብሽ መንገድ ነው። እግዚአብሔር አልረሳሽም። አንዳንዶቻችን በእግዚአብሔር ፊት እንደዚህ እንጸልያለን። ልክ እንደዚህ እንደ ምሳሌ እንዴት እንደምንጸልይ ታውቃላችሁ? እግዚአብሔር ሆይ 12ኛ ሳልፈተን ዩኒቨርሲቲ ልግባ። እንደ አይነት ጸሎት ነው እግዚአብሔር ፊት ምን ጸልየው። 12ን መፈተን አንፈልግም፣ ግን ዩኒቨርሲቲ መግባት መመረቅ እንፈልጋለን። እንኳን በሰማይ ቀርቶ በምድርም ላይ አይቻል። ኢየሱስ ጌታ ነው። ሰው ማለፍ ያለበት መንገድ አለ። ሰው መቅበስ ያለበት መከራ አለ። ለሚቀጥለው ግሬት ለሆነ ትልቅ ለሆነ ለሚጠብቀን ክብር አሁን ላይ ዋጋ የምንከፍልበት ነገር አለ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለፈተናው ያዘጋጅሻል እንጂ ፈተናውን አንስቶ ያሳልፍሽ። ለፈተናው ግን ምን ያረጋል? ያዘጋጅሃል። ሊመጣ ላለው ፈተና ምን ያረጋል? ያጠነክራል፣ ያስጠናሃል። እንዴት እንደምትመልስ፣ እንዴት እንደምትመክት፣ እንዴት እንደምትናገር መንፈስ ቅዱስ ያስተምራል እንጂ ፈተናውን አሳልፎ አያስመርቅህም። ኢየሱስ ጌታ ነው። ስለዚህ ያልገደላችሁ ነገር ሁሉ ምን እያረጋችሁ ነው? እየሰራችሁ ነው። ፈተናው ካልገደለሽ፣ ማዕበሉ ተነስቶ ካልዋጠሽ፣ ማዕበሉ እየሰራሽ ነው። ማዕበሉ እያጠነከረሽ ነው። ሊገልሽ አይደለም የተላከው፣ ሊሰራሽ ነው። ሊሰራይ ነው። ሃሌሉያ ሃሌሉያ። እዚህ ሁሉ መካከል ግን እንድንተጋ መንፈስ ቅዱስ ይናገራል። በመከራ ውስጥ ናችሁ፣ በችግር ውስጥ ናችሁ፣ በማይገባ ሲቹዌሽን ውስጥ ናችሁ ያላችሁት። እግዚአብሔር ይሄን ነው እያለ ያለው፣ ትጉና ጸልዩ፣ ትጉና ጸልዩ። የሚጸልይ ሰው መልስ ይቀበላል። የሚጸልይ ሰው ሰማይ ያስከፍታል። የሚጸልይ ሰው የሚያወርደው ክብር አለ። የሚጸልይ ሰው ትልቅ ነገርን ይሰራል። ትጉና ጸልይ። ሃሌሉያ። ሰማይ በተዘጋ ሰዓት የእግዚአብሔር ሰው ኤልያስ ሰማይ እንዲከፈት በእግዚአብሔር ፊት ምን አረገ ይላል? ጸለየ። እንደ ጸለየ ተከፈተ እንዴ? አልተከፈተም። አጸላዩ እንዴት ነው? ጭንቅላቱን በሁለት እግሮቹ መሃል ከቶ ተደፍቶ ጸለየ። ምን እስኪሆን ድረስ? እግዚአብሔር እስኪመልስ ድረስ፣ እግዚአብሔር እስኪነሳ ድረስ። ወይ በቃ የለም እግዚአብሔር በቃ አይመጣም፣ በቃ ይሄ ነገር አይሆንም ብሎ አልተነሳም። ጊያዝን አገልጋዩን ከስር ያለውን እየላከ ሂድና ሰማይ ላይ ምን አለ እያለ ይነግረው ነበር፣ ይጠይቀው ነበር አይደለ? እስኪመጣ ድረስ ጸለየ። ነገር እስኪለቀቅ ድረስ ጸለየ። የተዘጋው ሰማይ እስኪከፈት ድረስ ጸለየ። ዛሬ የሚጸልይ ሰው ሲኖር የተዘጋ ነገር ይከፈታል። ዛሬ የሚጸልይ ሰው ሲኖር የምድር ጥያቄ ይመለሳል። ዛሬ የሚጸልይ ሰው ሲኖር እግዚአብሔር ክብር ይወርዳል። ትጉና
ጸልዩ። በምንም አይነት ሁኔታ ውስጥ ብትሆኑ ትጉና ጸልዩ። ጸሎት አታቁሙ፣ ጸሎት አታቁሙ። ነገር አልተፈታም ብላችሁ እንዳታቆሙ። እስኪፈታ ጸልዩ። ነገር እስኪስተካከል ጸልዩ። ነገር እስኪለወጥ ጸልዩ። ታሪክ እስኪቀየር ጸልዩ። ዮናስ በአሳ ነባሪ ሆድ ውስጥ ምን አረገ? ጸለየ። ሃሌሉያ። ንጉሥ ዳዊት በደረቱ ተደፍቶ ልጁ ሊሞት ሲል ምን አረገ? ጸለየ። የእግዚአብሔርን ሐሳብ ማስቀየር እንደማይችል ሲያውቅ ብድግ ብሎ ተነሳ። በደረቱ ተደፍቶ እስከ 7 ቀን ሙሉ ምግብ ሳይበላ ምን አረገ ይላል? ጸለየ። ዳንኤል በቀን 3 ጊዜ ምን አረገ? ጸለየ። አባቶቻችን ጸልየው ነው መከራውን ያለፉት። እኛ ቁጭ ብለን ማለፍ አንችልም። በቤተ ክርስቲያን ጸሎት አናልፍም። በሰው ያጸለይን አናልፍም። ራሳችን ልንጸልይ ይገባል። ራሳችን ገብተን ልናናግረው ይገባል። ምንድነው ዓላማክ ልንለው ይገባል። ሐሳብህ ምንድነው ልንለው ይገባል። ፍቃድክ ምንድነው ልንለው ይገባል። ይሄን ደግሞ የምናውቀው ስንጸልይ ነው። በእግዚአብሔር ፊት ጊዜ ስናሳልፍ ነው። ፊቱን ስንፈልግ ነው። ስለዚህ እግዚአብሔር ያለው ይሄን ነው። እንደ ግብዞች አትጸልዩ፣ እንደ አመፀኞች አትጸልዩ፣ እንደ ክፉዎች አትጸልዩ። ድምጻቸውን ጮክ አድርገው ቃላት በመደጋገም በየመንገዱ እንደሚጸልዩ እንደ ፈሪሳውያን አትሁኑ። አንተ ግን ስትጸልይ ወደ ቤት ግባ፣ ወደ እልፍኝ ግባ። በሩን በላይክ ላይ ምን አድርግ? ዝጋ። በስውር ጸልይ፣ በድብቅ ጸልይ። እየጸለይክ እንዳለ እንኳን ማንም እስከማይሰማክ ድረስ ጸልይ። እስክትቀበል ድረስ ጸልይ። አትውጣ። ጸልይ፣ ጸልይ፣ ጸልይ። ነገር እስኪቀየር ጸልይ። ታሪክ እስኪለወጥ ጸልይ። እግዚአብሔር እጅ እስክትወርድልህ። ሐና እየጸለየች እንዳለ እንኳን እስካይታወቅ ድረስ ነው የጸለየችው። ድምጿ አይሰማም፣ አፏ ግን ምን ነበር? ይንቀሳቀስ ነበር። ሰካራም እስክትባል ጸልያለች። ዝም ብሎ የእግዚአብሔር ክብር አይወርድም። ሳሙኤል ዝም ብሎ አይወርድም። ብዙ ጸሎት ያስፈልጋል። ብዙ ልመና ያስፈልጋል። ሃሌሉያ። መውረድ ስላለበት አይደለም ሳሙኤል የወረደው፣ ሐና ጸልያ ነው። የሚጸልይ ሰው መፍትሄን ያስወርዳል። የሚጸልይ ሰው ነቢያትን ያስወርዳል። የሚጸልይ ሰው የተቀባን ነገር ይወልዳል። ጸለየች። ሰካራም እስኪሏት አፏም ያንቀሳቀሰች እግዚአብሔር እስኪሰጠኝ አልለቅም አለች። መፍትሄ የሚሆን ነገር፣ ትውልድን ነፃ የሚያወጣ ነገር እግዚአብሔር እስኪሰጠኝ አልለቅም አለች። ስለዚህ ጸለየች። እግዚአብሔር ሆይ ብትሰጠኝ ሰጥሃለሁ እያለች ጸለየች። ስለዚህ እግዚአብሔር ሰጣት፣ መልሳም ሰጠችው። ሃሌሉያ። ዛሬ የሚጸልይ ሰው መፍትሄን ያመጣል። የጸሎት ሰው መፍትሄ ያመጣል። ሀገርን ያስጨነቀ ነገር የሚቆመው በጸሎት ነው። መከራው የሚቆመው በጸሎት ነው። አለበዚያ ግን መከራ እየበዛ ይመጣል። አለበዚያ ግን ይሄ ሁሉ የምታዩት ነገር እየሆነ ይመጣል። በጨለማ እየበዛ ይመጣል። ስለዚህ እንደ ክርስቲያን ቤተ ክርስቲያን ታሳስባችኋለች። አብዝታችሁ ጸልዩ፣ ትጉና ጸልዩ፣ በስውር ጸልዩ። በስውር የሚሰማ በአደባባይ ይከፍላልና። በስውር ያለቀሳችሁትን በአደባባይ ያሳያችኋልና። በስውር የለመናችሁትን በአደባባይ ያሳቅፋችኋልና። በስውር ጸልዩ፣ በስውር ጸልዩ። በራችሁን ዘግታችሁ ጸልዩ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የጌታችን የኢየሱስ ስም የተባረከ ይሁን። ኢየሱስ ስሙ ይባረክ። ኢየሱስ ስሙ ይባረክ። ዛሬ የሚጸልይ ትውልድ ይነሳ። የሚጸልይ ትውልድ ይነሳ። የሚጸልይ ትውልድ ይነሳ። ለምድሩ የሚጸልይ፣ ለሀገሩ የሚጸልይ፣ ለአየር የሚጸልይ፣ ለከተማው የሚጸልይ፣ ለገጠሩ የሚጸልይ፣ ላልዳነ ትውልድ የሚጸልይ የእግዚአብሔር ሰራዊት ይነሳ። ምድር ታርፋለች። እንደዛ ሲሆን ምድር ምን ትሆናለች? ታርፋለች። እነ ጌዲዮን ሲነሱ ምድር አርፋለች። እነ ጎቶንያል ሲነሱ ምድር አርፋለች። እነ ናኦድ ሲነሱ ምድር አርፋለች። የሚጸልይ ሰው ሲነሳ ምድር ታርፋለች። የምድር መከራ ያበቃል። የምድር ጭንቀት ያበቃላታል። የሚጸልይ ሰው ለቤተሰቡ በረከት ነው፣ ለምድሩ በረከት ነው፣ ለሀገሩ በረከት ነው። እግዚአብሔር በጸሎት ይባርካችሁ። እግዚአብሔር በሚንበረከክ ጉልበት ይባርካችሁ። እግዚአብሔርን በሚፈልግ ልብ ተባረኩ። ሃሌሉያ።